ሌሎቹን ማለት ነው። ታዞሩ እንደ አይመጡልሽም እና ላይፍ መግባት ጀምረሻል እንዴ? እንትኑ ሰብስክራይብ ተሞላለሽ ላይፍ ግቢ እና አመሰግናለሁ የኔ ቆንጆ። ምን ነው በስልኳ ዋይፋይ ሆኖ በስልኳ ጩኸቷን የሚረሳ በስልኬ ነው። አረ እንደው ጉድጓድ ትግባ። እኔ እንደው ጉድጓድ ያስገባች ነው አንዳንዴ ስናደድ ማለት ነው። ለምን እንደው መቀመጥ አትገቢም ነበር በጣም ስትጮህ ማለት ነው። ሽንት ቤት ገብቼ ይህንን አርጌ ጆሮዬን ጥቅጥቅ አረገና ከዛ በሻሽ ድርግም አርጌ አስረዋለሁ። ሺህ ጊዜ ብትጮህ አልሰማትም። ስጠራኝ ራሱ አልሰማትም። ምን እንደምትል ራሱ ምንም አልሰማትም። ገና ገና 53 ሰብ ብቻ ነው። ወይ እኔ እናት አይዞሽ እሺ ውዴ፣ እየዞርሽ ደምሪ። ኮሜንት ስር ሰብ መልሱ እያልሽ አንቺ እነሱ እስከሚደምሩሽ ድረስ አጠብቂ። አንቺ ራሱ ብዙ ቦታ ትገቢያለሽ። ላይፍ የሚገቡት ቦታ ገብተሽ መጀመሪያ ቀቡኝ ታያለሽ። ከዛ ያልደመርሻችሁም ሰው ያንቺ እየደመርሽ ከዛ ቪዲዮአቸው ስር ሰብ መልሱ ደምር ያለው ያሽ ኮሜንት አስቀምጪ። ሁሉም ቪዲዮ ላይ ማለት ነው የምትደምሪያቸው ሰዎች ላይ እና ከዛ በኋላ ይመልሱልሻል፣ ይደምሩሻል። ከዛ እንደዛ ነው እኛም ያደግነው ማለት ነው። እኔ ራሱ እንደዛ ነው። የራሴን ነው የምነግርሽ ማርያምን። ራሱ እኔ ደምሩኝ አደምሩኝ አልልም፣ ደምሩኝ አልልም። እኔ ራሴ ነኝ ደምር ያለው ሰብ መልሱ ምናምን ሰብስክራይብ መልሱ ብዬ ኮሜንታቸው ስራ አስቀምጣ ነው። ልክ በማግስቱ ሁሉም መልሰው ነው የማገኛቸው። እና እንደዛ አርገሽ ማደግ ትችያለሽ። ሰው እንደዛ ተራረግሽ እንትና አይልሽም። እና እሺ ውዴ፣ እሺ ደህና አደሪልኝ። ቻው፣ መልካም አዳር ይሁንልሽ ማሬ። አዲስ ሰው መጥቷል። አለና ሰላም ብያለሁ። እንኳን ደህና መጣሽ እህቴ። አመሰግናለሁ የኔ ውድ። ትናንትም ጠፍተሻል፣ ትናንት ወዲያም ጠፍተሻል። ቅጣት አለብሽ። በልብ ቅርጥ ነው የመጣሽው። ደግሞ በጣም አመሰግናለሁ የኔ ውድ። የልቤን ስለምታወቂልኝ እናቴ፣ የልቤ ንግስት እና ልብዬ እንደዛ አርጌ ኮሜንታቸው ስር ይሄሽ ሰብ መልሱ እያልሽ አስቀምጪ። ከዛ ያድግልሻል። ችግር የለውም። አሁን 1 ወር ሳይሞላ 1000 ትገቢያለሽ። እና ውዴ ደግሞ ለምን ጠፋሽ ነው አሁን? ምን አጋጥሞሽ ነው የጠፋሽው? ነገሩ ዛሬ ማይቸሻለሁ፣ ቪዲዮም ለቅሻል፣ ቤትሽ መጥቻለሁ፣ ትናንትም መጥቻለሁ። አመት ባሉ እንዴት ያራርኩሽ ነበር ያሳለፍሽው? ፋሲካን እንዴት ቁርጡ ምኑ ብሽብሽ ብላችሁ ነው ያላችሁት እህቶቼ? እኔ እንኳን የሩዝ ቁርጥ ነው የቆረጥኩት። ጨጓራውን፣ ኩላሊቱን፣ ጉበቱን አውጥቼለት ስቆርጠው ነው ያልኩት። ሩዝን ማለት ነው። ሌላ ምንም የቆረጥኩት ነገር የለም ከሩዝ ውጪ። እና እንደዛ ነው ማሮቼ። ወይ